ሊንክድኢን ኢዚ አፕላይ ተጠቅማችሁ ስራ አፕላይ ከማድረግ ይልቅ 3 ነገሮች ልንገራችሁ አድርጉ ብዬ መክራችሁ ከመጀመሪያው ወደ 3ኛው እየሄድኩ ማለት ነው። በመጀመሪያ ደረጃ የምታውቁት ሰው እዛ ካምፓኒ ውስጥ የሚሰራ የምታውቁት ሰው ጓደኛ፣ ቤተሰብ፣ ጎረቤት whatever የምታውቁት ሰው ካለ በእነሱ ሂዱ። አፕላይ ካረጋችሁ በኋላ እነሱን ሪች አውት አድርጉ፣ ሬዝሜያችሁን ላኩ፣ ሬፈረንስ ጠይቁ። that's the best way that you can get a job። አሜሪካ ውስጥ አብሶ ስራ ማግኘት በሰው ነው። በኔትወርካችሁ ነው ስራ የምታገኙት። companies prefer to hire ከሚያውቁት ሰው የመጣ referral። that's the most important one okay። ሁለተኛ የካምፓኒ ዌብሳይት ላይ ሄዳችሁ አፕላይ ካረጋችሁ በኋላ ሊንክድኢን ላይ ገቡና እዛ የሚሰሩ ሰዎችን ኮኔክት አድርጉ፣ ሜሴጅ ላኩላቸው፣ ጠይቋቸው ሬፈረንሳችሁ እንዲሆኑ ኦኬ። ሶስተኛ the last one you know that is like okay to do is applying on the company website and then ፊንገራችሁ እንደዚህ አድርጋችሁ ወይም የጸለያችሁ ወይም እግዚአብሔርና ክርስቶስ እያላችሁ መልስ መጠበቅ። አራተኛው ደግሞ the worst one ነው። I know 3 እንዳልኳችሁ ቦነስ እነግራችኋለሁ። LinkedIn easy apply. That's not my favorite. If that is working out for you guys go ahead, but it's not my favorite. I don't recommend anybody doing it. Additional help ከፈለጋችሁ go in my profile. መጀመሪያ ፎሎ አድርጉኝ if not like save አድርጉት። ከዛ ደግሞ go in my profile, join my free community. Okay? And then subscribe on YouTube. Bye you guys.